ለማህበራት መጡ ለሰንበቴ አትመጡ ምን የሚሉት ነገር ነው ማልታተኒቲ በተስካነ ረከናፍተኒ ሰንበተ እንዱፍተኒ ማህበረን እንዱፍተኒ ማሪኒ ዱቢን ከሰ ማልታተኒቲ ሲንጀቻጁ ማሪኒ ረኮን ከሰን ማልታተኒ ለመሆኑ ከናንተ ውስጥ አማርኛ ማይሰማ ሰው አለ በሲን ከሰ ነምኒ አማሪ ፈንደገኘ ጅራይ ሲንጀቻጁ እንዱም ትከሰም እንዴናችንና ሁላችንም አንሰማም አማርኛ እያሉ እኮ ነው ታረጋላችሁ ታዲያ ማን ተረጉልኝ መጣችሁ ማልጎተኒ ሪያሰ ማብዱፍተኒ ማልጎቷሲ ማልጎቺ ድፍተኒ ሲንጀቻጁ ማልጀቹ ዳጀራን ሰሩማዩ እንደነገኙ ደና ማነጅ ድፍተኑ እንጀታ እንደነገኙ ደና ደረመታ ኮታ ደና ታደም ማአበትንና ምናዳምጠው ቦታ እንዳለን እያሉ እኮ ነው ሂድ መልሳቸው የመቃብር ቦታ ሁሉ እንደማያገኙ ነገራቸው የታ ኮታ ኮታላ በቃ ዋላ ዩን አርገተኒ እሺ ለመሆኑ ምን እንደው የሚያሮጣችሁ ማሪ ፊግደኒ ኤሰደሙዳ ፊግዱስን እንጀቻጅሩ ወዴት ለመሄድ የት ለመድረስ ነው ኤሰደምተኒ ኤሰገሱ ለመሆኑ አንተ ስም ማን ነው መቃን ከሰን ኤኙኒ ገመቹ ምን ማለት ገመቹ ደስታ ማለት ነው ደስታ ከዛሬ ጀምሮ ደስታ ብያለሁ ደስታነ ደስታዬና ና ነው ከናም ቦዳ መቃን ከ ደስታ ሲንጀሬራ ደስታዳ ደስታ ሲንጀቻጅሩ ወዲ ሲዋማጅሩ ኮቱ ደስታ ብያለሁ ደስታ ሲንጀሬራ ገመቹ ኮቱ አንተስ እንደው ከቤተ ክርስቲያን ቀርተህ እንኳን አታውቅም በአይኔ አያለሁ ማን አንተስ እስኒሞ በተስካነ ራፍተኒን ቤተኒዩ መቃን ከሰን ኤኙኒ ሲንጀቻጅሩ ዳዊትን የሚያል የንጉስ ስም ይዘህ ከቤተ ክርስቲያን ትቀራለህ ተው ጎበዝ መቃ ከነፈካቱ መቃ ሞቲ ቀበተኒ በተስካነ ራፉ ማልጀደ ማስ ንጀቻጁ ጎበዝ ተው ብያለሁ እኔ እሲ ለክ ሲንጀቻጁ አንቺስ ስምሽ ማን ነው አቲሞ ኤኙኒ መቃንክ ለሊሴ ለምለም ማለት ነው ለምለም ነሽ እንግዲህ ወዲያ ለምለም ሁኚ አንቺም ለምለም ሁኚ እንዴ ምን ነክታችሁ ለምለም ይከናም ወደ መቃንከ ለምለም ዳሲን እንጨቻጁ አንቺ እንኳን ደና ሰው ነበርሽ ቤተ ክርስቲያን ሁሉ ጊዜ ጧት አይሽ ነበር አሁን ምን ሆነሽ ቀረሽ አቲሞነ መጋሪ ቱርቴ በተስካነ ራፍቴን ቤቱ ገነመስ ገልገለስ በተስካነ ራፍቴን ቤቱ ማልታቴ በደሲን እንጨቻጁ የንዱጋ አነ መጋሪዳ ገነመስ ገልገለስ ይንጡፋቱ ገሩ ኢኑ መዳማቲ መቴ ዱፌ ዋኒን ደገየ መነቲ ገሉንቃ ኢጆሌ ኪየቲሞ ዋና ሲደገየ ገሌ ኢጆሌ ኪየቲ ዋሲ መጡንቃ ማሊፍ ይወጀተን አፋን ኪያን አፋናኒ ቤኩን ኢስ አፋን ኢቲን ሂከዴቲን ዋደጋ እንጅሩ ዋንዴት ወንጌል አፋን ኪያን ደጋ ዋን እንጅሬፊን በተስካነ ራሃፌ ከኑ እመጣለሁ እመላለሳለሁ ጧትም ማታ እመጣለሁ እርሶ እንዳሉት እውነት ነው ግን እዚህ መጥቼ የምሰማው ነገር የለም የምሰበከው ነገር የለም አልሰማም ቋንቋ ስለማልሰማ መመላለስ ሆነብኝ እንጂ ምንም ትርጉም የለውም ጠማ ነው ተይ ብዬሻለሁ ተው ኋላ አንተ ወጣቱ ስም ማን ነው መቃንከኙ ሲንጀቻጅሩ ቶሎሳ በፍቃዱን የሚያህል ስም ይዘህ ቶሎሳ በፍቃዱ ነው ከዛሬ ጀምሮ ማጥመም ነው ይሄ ተው ብያለሁ ኋላ ተው አትገቧት ኢንገልተኒ ሲንጀቻጁ እዚህማ ትገቧታላችሁ እዛ ነው ማትገቧት ብያለሁ አሲሞኑ ገልቱ አቺ አመሌ ኮኮራ ማርጀጻት ምን ማለት ነው ሙኖአ ምን ማለት ነው ሙኖአ አንተም ብትል አትገባትም እዛ አትገባትም እዚቹ ትገባታለህ አዎ አትገባትም አንተ ነው አትገቧትም
አሸባሪው ሶስት ቦታ ተደብቆ መጥቶ እዚህ ያደረገ ነውና ስብሰባቸውን አገስ እየጨረሱ ነው ወጥተው ከነሱ ጋር ጸብ የለም ኦሮሞ የኛ ህዝብ ነው አሸባሪው ጀዋርን ግን በየሄደበት እየተከታተለ እናሸማቀቀዋለን ለዛ ነው የመጣው ከጀዋር ጋር ኤግዛክትሊ ያለ ችግር ምንድነው ያለን ችግር ኢትዮጵያን ስለገደለ ኢትዮጵያዊነትን ስላጠፋ ንጹሃንን ስላረደ ቤተክርስቲያን እንዲቃጠል እሺ ዮኒ ለምን ታዲያ የኢትዮጵያን መንግስት ኢትዮጵያ ነው እንግዲህ አሁን እየኖረ ያለው የኢትዮጵያ መንግስት ለህግ እንዲያቀርበው ለምን ጫና ደግሞ አዳምን አታረጋ ያደረግን አብይ ነው ዳላፊነት እንደ አንድ መንግስት እየጠየቅን ነው እዚህም ሀገር ላይ የአሜሪካ መንግስት እያስጠየቅን ነው ይሄን ነገር እያጣሩ ነው ጀዋርን የፍርድ ለማቅረብ ሁላችንም ኢትዮጵያውያን የተባለ በተለይ ጫናው ሊኖር የሚገባው እንዳልከው ጉዳይ ላይ ተነስቼ እንዳጫሉ ኢትዮጵያ ውስጥ ጀግና የለም እንደ አርቲስት ብዬ የጮኩበት ጊዜ ነበር